ራስን የምታስከብርበት 10 መንገድ አድምጠኝ። አንደኛው የማይፈልግ መፈለግ አቁም። አንድ ሰው የማይፈልግ ከሆነ ያን ሰው አንተን እንዲወድ ወይ ደግሞ አንተን እንዲፈልግ እንዳታስገድደው። ሁለተኛው አትለምን። ለፍቅር ሊሆን ይችላል ለጓደኝነት በፍጹም እንዳትለምን፣ ክብር ነው ዝቅ የሚለው። ሶስተኛው አላስፈላጊ ነገር አትናገር። አንድ ሰው ሊያበሳጭ ይችላል ወይ ደግሞ ክብርን ዝቅ ሊያደርግ ይችላል። ነገር ግን አላስፈላጊ ቃላቶች ነገሮች ካፍ እንዳይወጣ። አራተኛው ሰዎች ክብር ሊነኩ ከመከሩ ወዲያውኑ እነዛ ሰዎች ከህይወት አስወግዳቸው፣ ከታርገ አውጣቸው። አምስተኛው የሌላን ሰው ምግብ አትብላ። አንተ ያልገዛው አንተን ገንዘብ ያላወጣበትን ምግብ እንዳትበላ እንዳትመገብ፣ ክብርን ዝቅ ያደርገዋል። ስድስተኛው ራስን ለራስህ ብቻ ብለ ደስተኛ አድርገው። ሌላን ሰው ደስተኛ ለማድረግ ብለ ማንነትን፣ ህይወትን፣ አመለካከትን እንዳትቀይር። ሰባተኛው ሰዎች በሌሉበት ሰዎችን እንዳታማ። ስምንተኛው ከማውራት በፊት አስብ። 90% የሚሆኑ ሰዎች ካፍ በሚወጣው ቃል ነው የሚገምቱ ወይ ደግሞ የሚገመገሙ፣ በተለይ ኢትዮጵያ ውስጥ። ዘጠነኛው ሁሌም ለራስህ ብቻ ብለ ቆንጆ ሁን። ሌላ ሰው ለመማረክ ብለ ወይ ደግሞ በሌላ ሰው ለመወደድ ብለ ራስን እንዳትቀይር። አስረኛው ለሰዎች ጥሩ ነገር አድርግ፣ በተለይ ካንተ እርዳታ የሚያስፈልጋቸው ሰዎች። ከላይ በነገርኩ ነገር ከተስማማ ኮሜንት ላሳብ